ቤተሰብ አሁን ጨርሰናል። ሚኮ ብዙ በሬውን የጣለው እሱ ነው። ጎምጅቻለሁ። እንደምታዩት ነው። አሳያችሁ አንዴ በእናትህ ያራዳ ልጅ እንደምታዩት ነው። መቆራረጥ ጀምረናል። ወደዚህ ማዙረው ወደ እንትን ማለት ውስጥ እየገባን ነው። ቦታ ቦታ ሸራው ላይ ማክሲመም ከ20 ምናምን ሰው በላይ ነው እኛ ለማብላት ያሰብነው አመት ባለን ከነሱ ጋር ለማሳለፍ ያሰብነውና እግዚአብሔር ከፈቀደ ደግሞ ቀጣዮቹን አመታቶች የሚመጡትን በዓላቶችን በሰፊው እንትን እንደን ጅማሬያችን ስለሆነ አይደለ ገና ብዙ እንሰራለን ብለን ተስፋ እናደርጋለን። ፋሚሊ ባህላችን ይሆናል ከትንሽ ጊዜ በኋላ ምን ለምደው ነገር ይሆናል። እግዚአብሔር ካለ ትንሽ ጀምራ ከፍ እያለ 40 60 እንሄዳለን። 40 60 100 200 ሰው ማብላት ቁጠባ አላለ ግን የምር ማርያምን 100 200 ሰው ለማብላት ያብቃን አይደለ ከነሱ ጋር አመት በዓል ለማሳለፍ ለወገኖቻችን ለመረስ ያብቃንና ስንጨራርስ ደግሞ እየዞርን እናቶቻችንን እንሰበስባለን። መንቀሳቀስ የማይችሉ ብዙ እናቶች አሉና ዞረን አይተናቸዋል። አሁን እኛ ደግሞ እነሱን እየዞርን ምናደርስ ይሆናል። ይመቻቹ።